ዛሬ ሪቪው የምናደርገው ፖኮ C65 የተባለ ስልክ ነው። እንደምታዩት ገና ፓክድ የሆነ ስልክ ነው። ከፋብሪካው ፓክድ እንደሆነ ነው የመጣው። እንደዚህ አይነት ስልክ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉኝ፣ ቴሌግራም ላይ ማዘዝ ትችላላችሁ። ከፋብሪካው እንደወጣ ፓክድ እንደሆነ ኢትዮጵያ ውስጥ ማስገባት እንችላለን። የምትፈልጉ ሰዎች እንደዚህ አይነት ስልክ የትኛውንም ብራንድ መቀበል እንችላለን። ዛሬ ማሳያችሁ እንግዲህ ፖኮ ነው። እንደምታዩት ላስቲኩን ራሳችሁ ናችሁ የምትከፍቱት። ከከፈታችሁት በኋላ ምን አለው የሚለውን አሳያችኋለሁ። ይሄ 8 በ256 ጂቢ ራም ነው የመጣው። ዲስፕሌዩም በጣም አሪፍ ነው። ሪዞሉሽኖችም ካሜራውን በጣም አሪፍ ነው። በሌላ ቪዲዮ በደንብ ሰራላችኋለሁ። እዚህ ጋር ይውላችሁ ያሳያችኋል። መጀመሪያ ሲከፍቱት ስሊም የሆነ ስልክ ነው የምታገኙት። እንደምታዩት ስልኩ በጣም ያምራል። ዲዛይኑም በጣም ስሊም ነው፣ ደስ ይላል። ቀጣይ ሲከፍቱት ምን ታገኛላችሁ? ካርቶንና ቻርጀር ታገኛላችሁ ማለት ነው። ካርቶኑ ምን አለው? ሲም ማውጫ አለው። እዚህኛው ካርቶን ውስጥ ሌላ እቃ አለው። እስኪ ምን እንዳለ ሁለት ወረቀቶች ይመጣል። የዋስትናና ዋራንቲ ማለት ነው። እንዴት እንደምትጠቀሙ እና እንዴት እንደምትሉ ጋይድና ዋራንቲ ይመጣላችኋል። እንደዚህ አይነት እቃዎች ታገኛላችሁ። ቻርጀሩን ከራሱ ጋር የሚመጣ ኦሪጂናል ነው። ስልኩን ስታዩት በጣም ነው የሚያምረው። እንደዚህ አይነት ፓክድ የሆነ ስልክ እንዲመጣላችሁ የምትፈልጉ ሰዎች አዋሩኝ። ስፔሲፊኬሽኑን እዚህ ጋር ማየት ትችላላችሁ። ያዘዛችሁትን ስፔሲፊኬሽን ሙሉን እዚህ ጋር አሁን እንደምታዩት እዚህ ጋር ያዘዝኩትን ከላይ ስልኩ ላይ የነበረው ነው። እንዴት አያችሁት? ኮሜንት ላይ ጻፉልኝ።